በዛሬው ቪዲዮ የማሳያችሁ እንዴት አድርገን የኔ መሰለ 3D ተምብኔል በስልካችን ብቻ እንደምንሰራ ነው። የምንሰራበትን ማቴሪያል ከፈለጋችሁ የቴሌግራም ቻናላችን ላይ ታገኙታላችሁ። ቀጥታ ወደ ቪዲዮ። ስለ አፕሊኬሽኑ ሲገቡ እንደዚህ ያመጣላችኋል። ከላይ ያለውን ትራሽ ከነክታችሁ ኦኬ ትሉታላችሁ። 3 ነጥቦችን ትነኩትና ኢሜጅ ሳይዝ ሚለውን ነክታችሁ ካስተም ሚለውን ዩቲዩብ ተምብኔል ብላችሁ ኦኬ ትሉታላችሁ። ፕላስ ምልክቱን ነክታችሁ ፍሮም ጋላሪ ትሉታላችሁ። ከዛን ይሄ እኔ ማስገባውን ባክግራውንድ ታስገባላችሁ። እንደዚህ ካስቀመጥነው በኋላ ሌየሩ ነክተን ሎክ እንለዋለን። ፕላስ ምልክቱን ነክተን ፍሮም ጋላሪ እንለውና ይሄ ባክግራውንድ ማስቀመጫውን ሴሌክት አድርገን ታስገቡትና እንደዚህ ያስቀምጡት። ስትሮክ ላይ ትሄዳላችሁ። በነጭ አንድ ስትሮክ ዊድዝ ላይ ሻዶውን ትጨምራላችሁ። ሌየሩን ነክታችሁ ሎክ ትሉታላችሁ። ሼፕስ ሚለው ላይ ትገቡና እንደዚህ አርጋችሁ አስተካክላችሁ አስቀምጡት። ራዲየሱን ደግሞ ትሄዱና 48 ላይ አርጋችሁ አስተካክሉት። እንደዚህ አስተካክሉት። ራይት ብላችሁ ትወጣላችሁ። 3D ሼፕ የሚላለ 3D ሼፕ የሚለውን ኢኔብል ታደርጉታላችሁ። ወደ ላይ ብላችሁ ኢኔብል የሚለውን ኦፍ ትሉታላችሁ። ከዛን ወደ ላይ ትሄዱና ከለር ሚለው ላይ ገብታችሁ በቢጫ ታደርጉታላችሁ። 3D ሮቴት ሚላለ እንደዚህ ታደርጉታላችሁ። ራይት ብላችሁ 3D ሼፕ ላይ ተመለሱና ዳርከን ሚለውን ዳርክ እንዲሆን አንፈልግም። ዳርከን ሚለውን 0 ላይ አድርጋችሁ ራይት በሉት። ቴክስቸር ላይ ትገቡና ትነኩታላችሁ። የዚህ ምስል ነክታችሁ ራይት ትሉታላችሁ። እንደዚህ ስትሮክ ላይ ትሄዱና በቢጫ ትሉታላችሁ። ሻዶም አርጉለት። ሌየሩን ነክታችሁ ሎክ አርጉት። ፕላስ ምልክቱን ነክታችሁ ፍሮም ጋላሪ በሉት። የክራውን ምልክቱን ነክታችሁ ራይት ትሉትና እዚህ ጋር እንደዚህ አስተካክላችሁ አስቀምጦ ፕላስ ሌየሩን ነክታችሁ ሎክ ታረጉታላችሁ። እሱንም ሼፕስ ላይ ገብታችሁ እንደዚህ ካረጋችሁ በኋላ ራዲየሱን የዚህንም ደግሞ ራዲየስ 28 ላይ አድርጋችሁ እንደዚህ ያሰርጉት። ራይት ብላችሁ ትወጡና ቴክስቸር የሚለው አለ እሱን ትነኩታላችሁ። ስክሪንሾት ነክታችሁ የሚስተር ቢስትን እንነካለን። እንደዚህ እናደርገውና እንደዚህ አድርገን እንደዚህ እናስተካክለዋለን። ሻዶ ማድረግ እንዳትረሱ። ስትሮክም ታደርጋላችሁ ነጭ አንድ ከለር። ከዛ እንደዚህ ታረጉታላችሁ። ኮፒ በሉት። እንደዚህ አርጉትና የኛውንም በተቃራኒው አስቀምጡት። ቴክስቸር ሚለውን ነክታችሁ ድጋሚ ቴክስቸር ስትገቡና የሌላውን እንነካና እናስገባዋለን። እንደዚህ ሆነን ሁለቱንም እንቆልፈዋለን። ሁለቱንም ከቆለፋችሁት በኋላ ሌየሩን ነክታችሁ ሁለቱንም ከክራውኑ ከኋላ አርጉት። ከምስሎቹ ከኋላ አርጋችሁ እንደዚህ አስተካክላችሁ አስቀምጡት። ሁለቱንም ሴሌክት ታደርጉትና እንደዚህ ሎክ አርጋችሁ አንድ ላይ ኮምፓውንድ ክሊፕ አርጉት። ሌየር ውስጥ ገብታችሁ ድጋሚ ወደ ኋላ ታደርጉትና እንደዚህ ቀንሳችሁ አስቀምጡት። ሌየር ነክታችሁ ሎክ ማድረግ። ከዛን የሼፕ እና ክራውኑን ነክታችሁ ኮምፓውንድ ድጋሚ ማድረግ። እንደዚህ ታረጉታላችሁ። ፕላስ ምልክቱን ነክታችሁ ቴክስት ትላላችሁ። ዲ ትሉና 3D ተምብኔል ብላችሁ ትጽፋላችሁ። እንደዚህ አርጋችሁ አስተካክላችሁ ኤታብ ላይ ገብታችሁ ቢ ስታይል ነው አስተካክላችሁ የቢ ፎንት ላይ ገብታችሁ ከፎንትስ የፈለጋችሁትን ፎንት መምረጥ ትችላላችሁ። ከአፕሊኬሽኑ ፎንት እኔ የራሴ ፎንት ስላለኝ ወደ ራሴ ማይ ፎንትስ ብዬ ልግባ። እንደምታዩት ብዙ አይነት የተለያየ ፎንቶች አሉኝ።
እንደዚህ እናደርገዋለን። ሻዶ ትገቡና ታደርጉታላችሁ። ስትሮክም አድርጉበት በጥቁር ከለር። ኢነር ሻዶ የሚለውን ኢነብል አድርጉትና ጨምሩበት። እንደዚህ እንዲሆን ነው የምፈልገው። ከለር ላይ ገብታችሁ በብላክ ከቻላችሁ አድርጉት፣ ግን ነጭ ነው የሚያስፈልገው። ከዛን እንደዚህ ብላችሁ ወጡት። ከዛን እንደዚህ ሆነላችኋል። ከፈለጋችሁ ደግሞ ሬማ አስገባውን ከፈለጋችሁ እሱን ድሌት ትሉትና ፕላስ ምልክት ተነካችሁ ፍሮም ጋላሪ ትሉታላችሁ። ስሪዲ ተምብኔል የሚላለ እሱን ነካችሁ እንደዚህ ሳይዙን በስተክክል እንደዚህ አስተካክላችሁ ተስቀምጡና ሎክ ትሉታላችሁ። ሌየሩን ነክታችሁ የመጨረሻ የቀረን አንድ ነገር አለ። እሱንም ለማስገባት ፕላስ ምልክቱን ነክታችሁ ፍሮም ጋላሪ ትሉታላችሁ። የኛውን ሻዶ እናስገባዋለን። እንደዚህ ጠርዝ ላይ ካስገባ ነው በኋላ ሌየሩን ነክታችሁ ከሁሉም ከኋላ ማድረጋችሁን እንዳትረሱት። ከዛን እንደዚህ ይሆንላችኋል። ሌየሩን ነክታችሁ ሁሉንም ሰሌክት ማድረግ እንዳትረሱ። እንደዚህ ይሆንላችኋል። ከኤታ ባጠገብ ላይ ከለር ፊልተርስ ገብታችሁ ሳቹሬሽን መጨመር መቀነስ ትችላላችሁ። ብራይትነስ አራት ሳቹሬሽን 11 አድርጉት፣ ያምርላችኋል። ራይት ብላችሁ ተውቱና ፎልደር ምልክቱን ነክታችሁ ሴቭ አስ ኢሜጅ ሚለውን አልትራ ትሉትና ሴቭ ታደርጉታላችሁ። ወደ ጋላሪ ሴቭ ይመስላል ይሆንላችኋል። ይሄንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ።